ሰላም ተማሪዎች ወደ አእምሮ ለርኒንግ እንኳን ደህና መጣችሁ። ዛሬ የዘጠነኛ ክፍል ኬሚስትሪ ኤክሰርሳይዝ 1.1 1.2 እና 1.3 እንሰራለን። ኤክሰርሳይዝ 1.1 ዲፋይን ዘ ተርም ኬሚስትሪ ኤክስፕሌን ዘ ሚኒንግ ኦፍ ዘ ፎሎዊንግ ፍሬዝስ ፕሮፐርቲ ኦፍ አ ሰብስታንስ ኮምፖዚሽን ኦፍ አ ሰብስታንስ ስትራክቸር ኦፍ አ ሰብስታንስ ኤንድ ትራንስፎርሜሽን ኦፍ አ ሰብስታንስ። ይህ ነው ጥያቄው። ኤክሰርሳይዝ 1.1 ኬሚስትሪ የሚለውን ተርም ዲፋይን በማድረግ ስንጀምር ኬሚስትሪ ኢዝ ዘ ሳይንስ ዛት ዲልስ ዊዝ the properties, composition, and structure of substance, and also the transformations they go through and the energy that is released or absorbed during these processes. ኬሚስትሪ የሰብስታንስን ባህሪያት፣ ስብጥር፣ አወቃቀር የሚያጠና ሳይንስ ነው። በተጨማሪም እነዚህ ሰብስታንስ የሚያደርጉትን ለውጥ እንዲሁም በእነዚህ ሂደቶች ወቅት የሚለቀቀው ወይም የሚመጠጠው ኃይል ያጠናል። ኢነርጂ አብዞርብ የሚደረገው ወይ ደግሞ ሪሊዝ የሚያደርገው ኢነርጂ ያጠናል። The property of a substance is its attribute, quality or characteristics. ፕሮፐርቲ ስንል ባህሪ ማለታችን ኬሚካልም ሊሆን ይችላል፣ ፊዚካልም ሊሆን ይችላል። ፊዚካል ለምሳሌ ቀለሙ፣ ከለሩ እና ሽታው፣ ደንሲቲው፣ መልቲንግ እና ቦይሊንግ ፖይንት፣ ሶሉቢሊቲ እና ማስ ኤንድ ቮሊዩም የመሳሰሉ እነዚህ ፊዚካል ፕሮፐርቲ ናቸው። ኬሚካል ፕሮፐርቲ ደግሞ ፍሌማቢሊቲ፣ ተቀጣጣይነት፣ ሪአክቲቪቲ፣ ቶክሲሲቲ እና ኮሮዥን፣ እነዚህ ደግሞ ኬሚካል ፕሮፐርቲስ ናቸው። Composition of a substance ስንል ደግሞ it is the nature of something's ingredients or the way in which a whole or a mixture is made up. ኮምፖዚሽን ማለት ስብጥር ማለት ነው። ያንን ሳብስታንስ የሚመሰረቱ ንጥረ ነገሮች ወይም ክፍሎች አይነትና መጠናቸውን ምንድን ነው የሚለው ነው ያጠናል እያልን ያለ ነው። ኮምፖዚሽን ያጠናል ስንል ለምሳሌ ውሃ ከሁለት ሃይድሮጅን አተምስ እና አንድ ኦክሲጅን አተም የተሰራ ነው። ስለዚህ ኮምፖዚሽኑን ነው እየተናገርን ያለ ነው ማለት ነው። Structure of a substance ስንል ደግሞ it is the arrangement of and relations between the parts or elements of something complex. የሰብስታንሱን ኤሌመንቶች እንዴት ነው አሬንጅ የተደረጉት እና በእርስ በርሳቸው ያላቸው ሪሌሽን ምን ይመስላል የሚል ነው የሚገልጽልን። ስትራክቸር ስንል ደግሞ ስትራክቸር ማለት አወቃቀር ማለት ነው። በውስጡ የሚገኙ ጥቃቅን የግንባታ ክፍሎች አተም፣ አየን ወይ ደግሞ ሞለኪውሎች እንዴት እንደተደራጁ ነው የሚገልጽልን። ትራንስፎርሜሽን ኦፍ ሰብስታንስ ስንል ደግሞ it is a marked change in form, nature or appearance. ለውጡ ወይ ፊዚካላዊ ሊሆን ይችላል፣ ኬሚካላዊ ሊሆን ይችላል። ኤክሰርሳይዝ 1.2 ደግሞ የመጀመሪያው ጥያቄ ሊስት ዳውን ኤግዛምፕልስ ኦፍ ኬሚካልስ ኦር ኬሚካል ፕሮዳክትስ ዛት አር ዩዝድ ኢን ዘ ፎሎዊንግ ኤሪያ። በእርሻ፣ ሜዲሲን፣ ምግብ ፕሮዳክሽን እና ቢልዲንግ ኮንስትራክሽን የምንጠቀምባቸው ኬሚካልስ ወይ ደግሞ ኬሚካል ፕሮዳክቶችን ሊስት አድርጉ ነው የሚለው። በአግሪካልቸር ፋርመርስ ዩዝ ፈርቲላይዘር፣ ፔስቲሳይድ፣ ሄርቢሳይድ እና የመሳሰሉ። ፉድ ፕሮዳክሽን ላይ ደግሞ ፕሬዘርቫቲቭስ ምግብ ብዙ ጊዜ ለረዥም ጊዜ ሳይበላሽ እንዲቆይ የሚያደርጉልን ፕሬዘርቫቲቭስ እንጠቀማለን። ለሕክምና ደግሞ እነዚህ መድኃኒቶችን ለመስራት ድራግ ክትባቶችን ለመስራት ኬሚካልስ ወይም ኬሚካል ፕሮዳክትስ እንጠቀማለን። ኮንስትራክሽን ላይ ደግሞ ሲሚንቶ፣ ቀለም እና መስተዋት የመሳሰሉ የእነዚህ የኬሚካል ፕሮዳክት ውጤቶች ናቸው። ሁለተኛ እና ሶስተኛ ጥያቄ ኢንተርኔት ቤዝ ስለሆነ እነሱን ኢንተርኔትን ሰርች በማድረግ መመለስ ትችላላችሁ። ወደ አራተኛው ስንሄድ what do you think is the solution to the problems? Remember that you are an Ethiopian citizen and have the responsibility of protecting the nation from the problems caused due to chemical substances. እነዚህ ኬሚካል ሰብስታንስ ኢንቫይሮንመንትን የሚያደርሱትን ጉዳት እንዴት መከላከል ይቻላል ነው ጥያቄው። The solution to the problem caused by any toxic or hazardous chemical is either avoiding using it or replacing it by another environment friendly product chemical. Exercise 1.3 የመጀመሪያው ጥያቄ what aspects of nature are studied in physics, biology, in geology, in geochemistry, biochemistry and physical chemistry ነው የሚለን። ሁለተኛው ጥያቄ ደግሞ what are the regions of an overlap between chemistry and biology, chemistry and physics, chemistry and geology. ወደ መፍትሄው ስንሄድ ፊዚክስ ለፕሮፐርቲስ ኦፍ ማተር እና ኢነርጂ ነው የሚያጠናው። ባዮሎጂ it is the study of living things or about life. Geology it is the study of rocks and the earth. Geochemistry the study of the processes that control the abundance, composition and distribution of chemical compounds and isotopes in geological environments. Biochemistry it is the study of chemical processes occurring in living things. Physical chemistry is concerned with the application of techniques and theories of physics to the study of chemical systems. ሁለተኛው ጥያቄ the regions of overlap በኬሚስትሪ እና በባዮሎጂ መካከል ያለው
ወይ ደግሞ የሚደራረቡበት ሁለቱም ሰብጀክቶች የሚደራረቡበት የሳይንስ ክፍል it is the chemical process. The region of overlap between chemistry and physics is chemical systems, and the region of overlap between chemistry and geology is the process that control composition and distribution of chemical compounds and isotopes.